ሰላም ጤና ይስጥልን አድማጮቻችን እንደምን ሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን በደሳ ጎሱላ ገለመኔ ለኪነራሎ ወዳበለኔ ወጡን ተረከሰኒ ዛሬም አምቦ ምድር አልረታም ለጠላቶችም የግር እሳት ነኝ ብሏል ያምቦ ህዝብ ያምቦ ወጣት ዛሬም እንደ ወትሮው ክንዱ እንደ እሳት ወያኔን እየለበለበው ይገኛል ወያኔዎች የቁም ስቅላቸውን ባምቦ ምድር ውስጥ እያዩ ይገኛሉ ዛሬ ከሌሊቱ 2 ሰዓት ተኩል አካባቢ በኢትዮጵያ አቆጣጠር የዞኑም የአስተዳደር ቢሮ በቦምብ ሆነም በሌላ ነገር እንደተመታም ቄሮች እየገለጹልን ይገኛሉ ማን እንደመታው ግን አልታወቀም አምቦ ምድር ዛሬም እሳት ሆኗል እስኪም ከዚህ ዜማ በኋላም እንግዲያን ይቀርባለሁ መልካም ቆይታ ambo garagalgala la faggalgala ambo garagalgala la faggalgala udo ambo kota yo narmala fanne sagaluna yo kalbi galatani አደራን ያነገበው የአምቦ ወጣት ለወያኔ አነገዛም ባርነት በቃን በማለት ዛሬም ነፃነታቸውን ለማወጅ እየተንቀሳቀሱ ይገኛሉ በኦሮሚያ ዙሪያ የሚንቀሳቀሰው የኦሮሞ ወጣቶች ባርነት እንደሬት መሯቸው ከወያኔ ጋራም ፊት ለፊት እየተጋጠሙ ይገኛሉ የተቀራው የኦሮሞ ህዝብ ከነዚህ ወጣቶች ጋራም ጎን ቆሞ ወያኔን አሽቀንጥሮም በሀገር ባለቤት መሆን እንዳለበት እኛም እንገልጻለን ቀሮችም በተደጋጋሚ የሚገልጹት አብረን እንቆም ይያሉ ነው ቀሮ ለቃለም ጠይቁ ፍቃደኛ ስለሆንክ ደግሜ አመሰግናለሁኝ በአምቦ ምድር ዛሬ ሌሊት ላይ ምን ተፈጸመ ባውን ሰዓት ሌሊት ነውና ያገኘው ምንድነው ይሆነ ያለው ሲግለጽልን አማንገና የሮካና ታቲል ለማፍ ወላቻረት ትልማማን ገልገለ ኬሳ bulchiinsa godina shawaa magaalaa amboorratti humni hin beekamne tarkaanfii fudhatee mooraa kana keessatti immoo wanti jiru humna waraana federaalaati kan achi keessa qabatee jiru tarkaanfiin humna hin beekamne irratti fudhatamuudhaan humni waraana mooraa kana keessa jiru bargaagee uummata daandii gubbaa deemaa jiru nagaadhaan gara mana kaatti galaa jiru nagaadhaan daandii gubbaadhaan waan hojjetachaa jiru haala malee reebaa jiru haala malee gara mana hidhaatti guuraa jiru wanti nama haddaan sugeessaa yeroo adda addaatti ofeeggannoon humna adda addaatiin kennamaa ture uummanni keenya ijoolleen isaa dhiigni isaanii lola'aa ture hidhamaa jiru biyya hariyamaa jiru barumsa irraa ukkaamamaa jiru wanta kana nurraa dhaabaa gaaffii mirgaa miti gaafanneef deebiin nuuf kennitan ragaa hidhaadhaa jechaadhaani amma galgala kana sa'aatii 2 walakkaa irratti kan tarkaanfiin mooraa bulchiinsa godina shawaa magaalaa amboo keessatti kan fudhatame wanti nama hajjaayiru keessaa qaamni kana fudhatellee wanti hin beekamne ta'uu isaati kanuma wal qabatee uummanni kaleessa eeggadallee magaalaa keessa qabamaa ture deebiin keenya kana ta'uu hin ta'u kan jedhudha uummanni yeroo ammaa እንግዲህ እያልከ ያለው ቀሮ ባልታወቀ ኃይል የዞኑ ፖሊስ ጣቢያም ሆነ ሌላ እንደተመታ ነው እየገለጽክልን ያለው አደጋ መፈጸም ወይም ባልታወቀ አካል ጉዳት የደረሰበት መስሪያ ቤት ሙሉ በሙሉ ወድሟል ማለት ይቻላል በውስጡ የነበሩት የፌደራል ፖሊሶችስ የተጎዳ እንዳለ ማወቅ ይችላልችኋል በርግጠኝነት መናገር ትችላለህ
እኔ ያልኩ ያለሁት በአሁን ሰዓት በምዕራብ ሸዋ አምቦ ከተማ ውስጥ ያልታወቀ ኃይል እርምጃ እንደወሰደ እየገለጽክልኝ ነው ያለው ያ ኃይል የወሰደው እርምጃ ምን ያህል ጉዳት አድርሷል ቤቱ ሙሉ በሙሉ ፈርሷል ማለት ይቻላል በውስጡ ያሉት ደግሞ ፌደራል ፖሊሶች የተጎዳ አለ ምን ያህል ሰው ሞተ ምን ያህል ሰው ቆሰለ በተጨባጭ ይሄንን መግለጽ ትችላለህ አንድ ጎን የሮ አማካራት ከና አጀሩ ከሳ ከተማን እና ተርካፍን ኮንካፍራዳኔ ጉድማን ውዱት ማጋላ ተላከሳ ህብታን ባዱራ ኡማታ ዳንዲ ጉባጅሩ ቋምነ ፖሊሲ ሆም ዳንዲ ጉባቲ ፋንካዌት ኡማታ ዶክታ ተረሰል ከዶት ማጋላ ጉባላ ዳንዲ ከንደማን ካም ከደገረጋ ማይና ትጌት ፖሊሲሞ ዋንት ካንታ አማጅሩ አትከለት ነምቻምሩ ተነ ካም ሚዳኔ አዳምባባቹ ዳጅሮ አማባቹ አላማት ተደ አተው ማለኮ ይሮ ዳ ዋንታ ኢትሩ ፈማዴ ወዳ ዋንታ ኩነሞ ማጋና ከነከት ዋንታ ማጅሩ ኮን ደለንቹ ኡማታ ኤካንቹ ኡማታ ይሮ ሆንት ባዩ ይጆሌ ከኛ አንገላ አጅሩ ከንጀር ኡማታ ከከተ ደለንቹ ኡሜገራ ኩነሞ ሐመድ ቦሩስ كلمة وكبتة تفرق على كيسة وبقى هو ما تشوف إلا جرو سنة كيسة ولولدون ورانا جيران كيسان لو بوتو كان أكثر سام بقى مودين ساين لك أتناول لك أنتي كيدا بدا جرو فنجل هو ماتا فنجل براتل كذا جرا هو ماتا كذا جرو كذا أنتي مايو እንግዲህ ባውን ሰዓት እንግዲህ ብዙ በመንገድ ላይ ፌደራል ፖሊሶች ህዝብን ያዋከቡና እየደበደቡ እንዳለ ነው እየገለጽክልን ያለው ምን ያህል ሰው እንደታሰረ ማወቅ ይቻላል የታሰረ ሰው አለ እንዶ ከተማው አስተረጋግታለች ባውን ሰዓት ይሄው ከናቴ ሆማን ማጋና ከናቴ ሰጥ ዳንዲ ጉባዴ ማቱ ሰነቱ አከተማን በከ የኖት ኮምፖናታ ከሳሊ ታክሲ ማጋና ከሳሊ ቦሄት ከን ኡመን ሬባማ ጅሩ ለፈረ ገንደልቺዛሜ ከም ኡመተ ሬባ ቱራን ከና ወልከባታን ይትካኑ ገረም ቡከተ ፖሊሲ ጎድናት ከነሳን ጎራ ቱራን ነም ያመና ከመራ ነም ያመና ሩኩታ ሜራ የቹራ ለኮስ ሳኒ ነማሂ ኤው ኮን ነማት ሄሙን ነማረክ ዘይሮ ከናት ከና ዋንተ ገለቦን ኦርደሩኔ ከኔፊክስ ነው ተውሪታ አሙ አጋበ ከንጀለ ሙርቴ ነው እንግዲህ ምን ያህል በገንዘብ ሲሰላ ምን ያህል ጉዳት ደርሷል ማለት ይቻላል ይሄ አሁን ያልታወቀ አካል እርምጃውን የወሰደበት መስሪያ ቤት በገንዘብ ሲተመን ምን ያህል ይሆናል በውስጡስ እንደው ከዚህ በፊት እንምታቀው ነገር ምንድን ነበር መስሪያ ቤት ነው መስሪያ ቤት እንደሆነ ይታወቃልና እንደው ሊወደም የሚችሉ ነገሮች በገንዘብ ኃይል ምን ያህል ይሆናል ብለህ ትገምታለህ ኮኔ ዋንቱ ቡልቼት ኮኔ ቡልቼት ቦዲና ለተካመን ቡልቼት ቦዲና አቲ አቲኬ ሰሞ ካምቦፋቴ ይሮ ኡማተ ካና ሞልጌይ ሰበቢ በረቶታቲን ሞራ ከነከዘት ሆም ወራና ተራራ አፊ አጋዚ አከንጀራኔ ማካና ዳታቤታሞ ኡማተ ካና ዶርቱ ዳፍተርባን ዱራ ኦተዋልጌን የገሊን ገራ ማጋላ ካቲ ካነ ኡማተ ዶርታቶ ኡማተ ለሞክለካ ሞራ ከነከዘት ቡየጀራ አማሊ ሆም ገርቶ ከኖዲ ሆም ገርቶ ከሞራ ከነከዘት ቡየቱ ኡማተ ካና ዶርሳ ካንቶሬ ካንታውታቲ ኡማነ ኩናች ከለክተን ወራና ማርፋኔ ሜጋ ወራና ችግር ተጀራ ኮንትራታን ሞተማ ኡምና ወራና ፌደራላ ራፊያት ከተጀተን አክቲቪቲ ኮሚቴ ኮምፖሎታን ቢሮ ዋጅሪ ቡልቺታ ወረዳ ሻዋድራ ከቤኛ ኖት ለማማው ኩን ከቤኛ ቡዳ ታውታዲ ከቤኝ ስንሞ ጀለቦን አማም አከተማው ማጣከኔዳለ ሚዲያም ኩለ ማዳሊ ሐቀቀው ስማታ ታውራ ኩን አማለ ወንጀል አማ ገደረ ከና ዱከናካ ኢክሳበለሰል ከቤኝ ኩለ አማማ ከተ ትልማሙዳ ከቤኛ ጎሪና ታውታ ተራ ካተ ትልማሙን ደንዳማ ከቤኛ ቡዳ ታውታ ቹኮት መልካም እንግዲህ ከዚህ እንዳልከው ከዚህ በፊትም ተማሪዎችን በማስገደድ የአምቦ ዩኒቨርሲቲ የወለጋ ዩኒቨርሲቲ የጅማ ዩኒቨርሲቲ በተለያየ ኦሮሚያ ክልል የሚገኙ የከፍተኛ ዩኒቨርሲቲ ተማሪዎችን ወያኔ በማስገደድ ስልጠና ለመስጠት ሙከራ በማድረግ ላይ ነበር እንደውም በየተሳተፉ የተማሪዎችን ትምህርት ሚኒስተር የተሳትፎ ሰርቲፊኬት ስም ሰጥቷል የኦሮሚያ ፕሬዝዳንት የሆነው አቶ ከድር ሙክታርም ያስተላለፈው መልእክት አለ እንዴት ገመገምከው እንዴት አየኸው እንዴት ነበር ትክክለኛ እየተሳካ ነበር የኢትዮጵያ ቴሌቪዥን የኦሮሚያው ፕሮግራሙ በጣም ውጤታማ እንደሆነ ነው ሲገልጽ የነበረው እውነት ነው ይተካና
kana irra yeroo adda addaa Oromiyaa irraa akka miidiyaalee hedduudhaafis miidiyaa naannoo Aliifis ibsaa ture. Wanti isaan uummanni gaaffiin barattootaa karaa nagaa karaa dimokiraasii harka isaa duwwaa gaaffii abbaa biyyummaa dhimma maaster pilaaniitti wal qabatee dhimma eenyummaa kan gaafachaa ture. Isaan immoo amma gaaffii sana naasii sana dhaamsuudhaaf yoo gadi bobba'an illee qondaaltonni federaalaa fi naannoo irra bobba'an illee gaaffiin isaanii ammas yuunivarsiitii irratti mormii guddaa jala dhaabbate. Yoo fudhannee jiran yoo ilaalle yuunivarsiitii Amboo keessatti gaafa isaan dhufan qabxii kudhan ijoowwan qabxii kudhan qabu duraan fudhatanii kan ittiin kennine ammas dabarree Laqqamte gubbaa Jimma gubbaa Madda Walaabuu Haromayaa Dirreedawaa Adaamaa hundumtiyyuu qondaaltonni federaalaa irraa gadi bu'aniitu kan firii tokko malee gara dhufanitti kan deebi'an kan nama ajaa'ibu ganna keessa illee masaafita mataa isaanii qopheeffatanii barattoota fakkeessanii yuunivarsiitii adda addaa keessatti bobbaasanii waan milkaa'inaan xumuran fakkaatanii dhimma waliin fakkaanne fakkeeffachuu yaalan illee barattoonni gaaffiin saba keenyaa otoo du'aa jirru otoo hidhamaa jirru otoo ajjeefamaa jirru otoo barumsa irraa hiriyamaa jirru nuti itti wajjin taa'uu jechuun hirnii nyaachuudha dhanii kan waraqaa baajata guddaan itti bahillee dhimma mariidhaaf qopheeffatan sana wanti qabanii gubuudhaan barattoonni keenya 250 magaalaa Amboorraa yuunivarsiitii magaalaa Amboorraa hidhamuutaan ni yaadatama. Kana shamarreen lama qaamni isaanii irrachuu Elsaabeet Laggasaa Leensaa Haayiluu mucaan jedhamtu illee akka isheen jedhamtu yeroo adda addaa kan ibsaa turre ammas gaafa ijoolleen kun leenjiidhaaf xumurreera jedhanii gaafa isaan kaan nuti xumuruu keessan gaaffii keenya yoo nuuf deebistaniif alatti gaaffiin kun xumurreera jedhanii nuuf deebistan kun nuuf siniif waliif hin taanu jenneetu kan jedhamu reejjeni inni ilkoofne milkaa'ina malee jedhani gaaffiin keenya hammallee amma deebii argatutti keerroon ta'e barattoonni hawaasa hundumaa dabalatee gara fuulduraatti akkatti fufuudha kan itti himaa jiru. መልካም እንግዲህ ከዚህ በፊትም እኛ እንዳቀረብ ነው የአለማ ዩኒቨርሲቲ ካድሬዎች ተሰብስበው ውይይት ሲያደርጉ ነበርና በተለይ የከፍተኛ ዩኒቨርሲቲ ተማሪዎች ከ100% 80% የኦፒዶ አባል እንደሆኑ ነው የሚገለጸው 80% የኦፒዶ አባል የሆነ የኦሮሞ ተማሪ ወይም የከፍተኛ ዩኒቨርሲቲ ተማሪዎች በዚህ ስርዓት ላይ ሊያሳምጻቸው የቻለበት ምክንያት ምንድነው? አንደኛ የሥርዓቱ ደጋፊዎች እንደሆኑ ነው ኢህአዴግ እየገለጸ ኦፒዶም እየገለጸ ያለውና እንደው ከምን አንፃር ነው ትላለህ? የኦሮሞ ህዝብስ የኦሮሞ ተማሪው የኦፒዶ አባልነትን የወሰደው ከምን አንፃር ነው? Kuni soda fincila diddaa garbummaa biyya keessaa dho'eetiin fakkeeffachuu waan waliin fakkaanne wal biratti harkisuudhaaf deema kan jiranidha. Kan nama jiru keessaa laayituma hamma nagaafata irtaan kanaatti wal qabatee pirezidaantii mootummaa naannoo Oromiyaati kan ofiin jedhu Muktaar Kadir dhimma gaaffii eenyummaa keenyaa barattoonni qoma isaanii rasaasa fuuldura dhaabbatanii gaaffii gaafachaa turan inni immoo karaa telefoodaa televizyiiniitiin doorsa kan fakkaatu wal qabatee kan fudhatee miseensota isaa wal fakkeeffatee nuti galfaa jedhame wammas wanta waliin fakkaanne gaaffii wal fakkaatu deebii kan deebisuu qabu gaaffii wal fakkaanne ittiin horii haangoo isaanii turfachuudhaaf kan isaan adeemaa jiranidha. Kunillee ammallee boru ibsaan illee amma wanta gadi hin dhaabanne ta'uusaa kan jedhamu irra hittamaa jiru. Amma itti achi jalanii barattoonni aanaatti itti galanii booda wanta itti himu ittiin ijoollee sosobachuudhaaf affeerraa laakannaa affeerraa waan tokko gochuudhaaf amma kalleessumallee kan magaalaa Amboo keessatti ijoollee waaman keessa Laqqamte gubbaatti waaman Harargeetti waaman keessa nuti affeerraa sin nuuf gootanii nama dhiiga keenya dudaasaa ajjeesaa hidhaa gootan sin wajjin hirmii nyaachuudha dhanii qodaa aruuraa lallaafaa legeessaanii kan ba'an kan Amboorratti Laqqamte immoo ofuma isaanii itti deebi'anii kan irraa sirban Harargeerratti kan ijoollee dhiitanii biraa ba'an waan akkasii kan ijoollee gowwoomsuudhaaf kan deeman kan isin himaa jiru. Amma kana dallansuu uummataa gara hawaasa hundumaa wal qabatee kan deemamudha kan isin himaa jiru. በተለይ በውጪ ያለው የኦሮሞ ማህበረሰብ አንድ የሚያነሳው ጥያቄ አለ። ለምሳሌ አምቦ ወጣቶች የአምቦ ህዝብ ሲያመጽ ሲጠይቅ ነጻነትን በሌላ አካባቢ ያለው የኦሮሞ ህዝብ ዝም ይላል የሚባል ነገር አለ። የተቀናጀ ነገር ስለሌለ ነው እንጂ የተቀናጀ ነገር ቢኖር ውጤታማ ይሆናል። በዚህ እንደዚህ በብትንትን ባለ ሂደት ኢህአዴግን መጣል አይቻልም። ሰው ያልቃል፣ ትውልዱ ያለቀ ነው፣ ሰው ማስፈጀት ነው ይላሉ። ቀሮች ባሁን እናንተ ምን በዚህ ላይ አስተያየት ትሰጣላችሁ? nuti hamma
ammas gaaffii kana gaaffii hin qindoomnedha godina tokko qofarratti kan xiyyeeffatedha kanaaf gaaffiin godina tokkoo sun gaaffii uummata godina tokkoo sun gaaffii uummata Oromoo fi uummata Oromiyaa waliigalaati kanaaf uummanni Oromoo ennaa gaaffiin kun gaaffii meelaan ta'e manaa bahuu qaba oddoo kana ka'eera oddoon kun meelaan jechuun qabu oddoo kana har'a nyaateen bula har'a barachuun qaba har'a maatii koo dabarsuun qaba har'a maatii ofii kootii barachuun qaba jedhee ennaa obboloowwan isaanii biraa du'an ennaa obboloowwan isaanii biraa hidhaman ennaa obboloowwan isaanii biraa hallataman garaan isaanii haaree akka waliin beekan waloo kana dura hin qindoomne waan hin qindoomne ta'eeti gaaffii walii galaati gaaffii abbaa zuriyummaati gaaffii mirgaati kan gaafataa yeroo kanaafiyyuu kuma wal qabaachuutu nurraa eegama itti himaa jirra godina kameeraaf iyyuu waamicha gochaa ni jirra waamicha keenya immoo haati abbaan dargaggeessi hundumtu kuma wal qabaatee hamtu tokkotti ka'uu qaba qotee bulaan daldaalaan hojjetaa mootummaan barataadhaan kuma wal qabaachuu qabaadha kamitti nu gochaa jirra መልካም ቄሮ እንግዲህ በመጨረሻ ልታስተላልፍ የምትፈልገው መልእክት ካለ እድሉን ልስጥ ergalan tomarratti dabarfadhu an yeroo hundumaa wanti nuti jechaa jirru afaan qofa qeerroon hamma jiru kun kan afaan qofa odeessinee bara baraan dhumaa kan jiru osoo hin taane hal tokkotti qeerroon biyya keessaa biyya haalaa dargaggeessi jaartiin hal tokkoon ilaameedhaan wal dhagee gara tokkotti deemuun furmaata nuuf ta'a quba walitti qabuurraa mannaa quba wal qabaannee waliin ka'uu wayyaa miidiyaaleen uummata Oromoo rakkoo ilmaan Oromoon shiftaa jiran Jevenal Bal, Chabao, OMN, kanaaf qabeenya isaati rakkina isaa kan ittiin ibsatudha rakkina uummata kana kan uummata addunyaa ibsaa jirudha inni qabeenya qabu qabeenya isaatiin miidiyaalee kana bira akka dhaabbatu ergaa koo cimsee መልካም አመሰግናለሁ ያምቦ ቄሮ በዚህ ዜማ እንሰናበታለን ኦቶኑቱ ጅሩም አዳ ኦሮሞ ሂንኩፍቱ ብሎ አቀንቅኗል ተፈሪ ዜማው አየር ላይ አለ Sani gechi adaga namate chizu hinkabla dabona lave kotati intani jarame ufuma taembula tirachuk jede singaru harme sigorza kabaji amadu fansi pasu tumaga nama dugaram jaji jab sawara sanida statu akam ya farda altu sirafo kisa burda disagari sangita dasada gadan ufak gabira Kajete ajinirat tada sabiru ada noromo batu soneti ada noromo batu soneti kajete ajinirat tada sabiru ada noromo batu soneti ada noromo batu soneti Aramete duro apangalacha sera sera wama aramete duro apandama sera sera
kalacha aramete duru abba kalacha sera sera wama aramete duru abba nyama ቦታዎች ፈልተዋል እና ሰዎች ደግሞ እየታሰሩ ነው የተደበደቡ ናቸው እና ህዝቡ በብዛት በስቃይና በመከራ መሀል ያለው የወያኔ መንግስት ብዙ ግፍ በህዝቡ ላይ እየፈጸመ መሆኑን ነው የምናውቀው። ምንድነው ይሄ ቦምብ ፍንዳታ ነው? ድንገተኛ ፍንዳታ ነው? ያፈነዳው አካል ይታወቃል? ቦምቡስ የፈነዳው በምን ላይ ነው? ቦምቡ የፈነዳው በወይኑ አስተዳደር ግቢዎች ነው የተወረወረው እና ወርዋሪው አይታወቅም፣ በማን እንደሆነ አይታወቅም። በዞኑ መስሪያ ቤት ውስጥ ይወረወር እንደው ጉዳት የተፈጸመ አለ? ምናልባት እንደው ቢሮ ፈርሷል፣ በውስጡ ያሉ ሰዎች ጉዳት ደርሶባቸው ይሆን? በአሁኑ ሰዓት ምን የደረሰ ነገር የለም። ባለፈው ሳምንት አንድ ቦምብ በዞን ፖሊስ ላይ ነው የተወረወረው። አንድ ላይ ደግሞ በዞን ክልል አስተዳደር ፊት ለፊት ነበር አስቀምጦ በኋላ በባለሙያ ተነስቶ ነው የተመከነው። ዛሬ ደግሞ ከምሽቱ 2 ሰዓት ተኩል ላይ በዞን አስተዳደር ላይ ነው የተወረወረው። ምን የደረሰ በህይወት ላይ የተደረሰ ጉዳት የለም። እንደው ቤትስ ፈርሷል? የተወረወረበት ቤቶች የተወረወረው ቤት ምንም እንትን ነገር የለም። በግቢዎች ነው የተወረወረው። ዞኑ ጽሕፈት ቤት ፊት ለፊት ነው በግቢዎች ላይ ነው የተወረወረው። እንደው ምን ይገኛል ተብሎ ነው እዛ ግቢ ውስጥ እንግዲህ አሁን እየተወረወረ ያለው? ያለኝ የሰማሁት መረጃ ከዚህ ቀደም ብለው ቄሮች የገለጹልኝ በዚህ መስሪያ ቤት ውስጥ የፌደራል ፖሊስ እንዳረፈና ከዛ እየተነደረ ህዝብን ያንገላታ እንዳለ ነው የገለጹልኝ። ይሄ ምን ያህል እውነት ነው? እውነት ነው። በዞኑ ውስጥ የወያኔ ሰራዊት በብዛት ተሳትፎ ነው ያለው እና መውጫ መግቢያ የመንገዱ ተጣብቋል። በዚህ በዩኒቨርሲቲ ግቢ አካባቢ እንደዚሁ ኃይለኛ ጥበቃና ግጭት ነው ያለው እና በመንገድ ላይ ህዝብ ማታ ከ12 ሰዓት በኋላ በፍተሻ እየተዋከበ ነው ያለው እና በሰላም ገብቶ መውጣቱ በጣም እየከበደው ነው በአምቦ ላይ እና ብዙ ግፍና ስቃይ ነው ያለው። በዚህ በአምቦ ከተማ ውስጥ በተለያዩ ክልሎች የዞሩ ቤት በመፈተሽና ህዝብን በማደብደብ መንገድ አላሳልፍ በማለት ብዙ ስቃይ እያደረሱ ነው ያሉት እና በአሁኑ ወቅት ተማሪዎች በእስር ቤት እየተማቀቁ ነው ያለው እና ድብደባ የበዛበት ስቃይ የበዛበት ከተማ ሆናለች ከተማው። ስለዚህ በአሁን ሰዓት ከተማው የጦር ካምፕ መስሏል ነው እያሉኝ ያሉት። እንደው አምቦን እንደዚህ ለማድረግ እንደው ወያኔ የፈለገበት ምክንያት ምን ይሆን? በአምቦስ አምቦን ለየት የሚያደርገው ነገር አለ ብለው ያስባሉ? አዎ ለተደርጋል ብየማምነው የአምቦ ህዝብ ቆራጥና ደግነትን የሚያበዛ ህዝብ ነው። በዚህ ሞራልነቱ የሚኮራና የሚዝናና ነው። ስለዚህ የኦሮሞነት ስሜት የሚበዛበት ክልል ነው እና ሆኖም በኦሮሞ ነጻነት ግንባር አባላት የሚመራውም ከአምቦ የፈለቁ አብራክ ልጆቹ መሆናቸውን
የወያኔ መንግስት ለይቶ ያውቃል። ስለዚህ የእነዚህ አባላት ቤተሰብና ጊዜያ ያለበት ነውና ነገም ሰላም አይሰጥንም የሚል ቅሬታና ሽፍቻ አለው። በዚህ ምክንያት የአምቦ ህዝብ እያሰቃየ ነው። በተለይም በደርግ ወቅትም ብዙ ሰራዊት የተለቀበትና የደርግ ሰራዊትን ሲኖርበት የነበረው የቤተሰብ አባላት ያሉበትና ደርግንም ለደርግም ኃይለኛ ድጋፍ ሲሰጥ የነበረው አካል በመሆኑ ይሄ ደግሞ በአሁኑ ወቅት ያ የታጠቀ ኃይልና የተማረው የወታደራዊ እውቀቱን የገነባበት ክልል በመሆኑ የአፍራቻም በወያኔ መንግስት አእምሮ ውስጥና አካል ውስጥ ሰርጾ የገባ ስለሆነ ህዝቡን እረፍት ሊነሳው ይችላል። እንግዲህ ባለፈው ሳምንትም በአምቦ እና እንዲሁ በኦሮሚያ ዙሪያ የከፍተኛ ዩኒቨርሲቲ ተማሪዎችን መንግስት አስገድዶ ስልጠና ለመስጠት ሙከራ ሲያደርግ ነበር። እንደው ስለሱ ምን ይሉኛል? ስለዚህ ስለስልጠናው አስገድዶ ሙከራ ማድረግ ሳይሆን አድርገዋል። ተማሪዎች ከዚህ ባለፈው ዓርብ ዕለት ተለቆ ሲወጡ ያለ ጥፋታችንና ያለ ምንም አይነት በደል 2 ሳምንት እስር ቤት ቆይተን ወጣን እያሉ ጩኸት ሲያሰሙ ነበር። ቤተሰቦቻቸው ተጭነው ሲመለሱ እና ይህንንም ደግሞ ለማድረግ ከግቢ ውጭ ከተጫነ ሌላ ችግር ይፈጠራል በሚል የከተማዋን የትራንስፖርት አገልግሎትን በመጠቀም በግቢ ውስጥ አስገብቶ ነው ትራንስፖርትን አስገብቶ ጭኖ ወደ ክልላቸው እንዲመለሱ ያደረገው። ይህንን በሚያደርግበት ጊዜ በሾቱ ሲያሰማ የነበረው ተማሪ አምቦ የኛ ነውና ወያኔን አስወጧት፣ ስደዷት፣ ከሀገራችን ትውጣ፣ ለዚህ ለማድረግ ደግሞ በቆራጠኝነት እንታገላለን እያሉ ነው መፈክር እያሰሙ የወጡት እና ኃይለኛ እንቅስቃሴ እየተደረገበት ነበር። ባለፈው ሳምንት ከነዚህም ከተማሪዎች ውስጥ ወደ 200ዎቹ ከትምህርት ቤታቸው እንዳይመለሱ ታግዶ ተባረዋል። ከስልጠናውም ወጥተዋል። ሌሎች ደግሞ ታፍነው የተደረሱበት የማይታወቁ አሉ። አሁንም በእስር ቤት በፖሊስ ጣቢያም የሚማቅቁ ብዙዎች ናቸው። ይህን የማይባሉ ብዙ ወጣቶች ታስሮ የተማቀቁ ናቸው። መልካም እንግዲህ እስኪ ስለ በጠቅላላ በአሁን ሰዓት በኦሮሚያ ውስጥ ያለውን እንቅስቃሴ እንዴት ይገመግሙታል? የኦሮሞ ህዝብ በአሁን ሰዓት የነጻነት ጥያቄ እያነሳ እየጠየቀ ይገኛል። እንደው ይሄ እውነት ነው ይላሉ? አግባብነትስ አለው ብለው ያምናሉ? እንቅስቃሴውን እርሶ እንዴት ገመገሙት? በግድ አጠቃላይ በአገሪቷ ሁኔታ ብናይ አጠቃላይ የኢኮኖሚ ቀውስ ደርሷል። በአሁኑ ወቅት ህዝቡ የመንግስትን ለውጥ ፍላጎት እንዳለው ይታያል። የህዝብ ጥያቄ በሙሉ መንግስት መች ይቀየራል፣ መች ይለወጣል የሚለው እይታና የማዳመጫ እንትን ነው እያዳመጠ ነው ያለው። በዚህ ሂደት ላይ በአሁኑ ወቅት የወያኔ መንግስት በእውነት ረጅም ጊዜ ይኖረዋል ብዬ አልገመትም። ከህዝቡ ፍላጎትና እይታ አኳያ ይሄ በኦሮሚያ ብቻ ሳይሆን በአጠቃላይ በሀገሪቷ ከዳር እስከ ዳር የሚሰማና የሚታይ መሆኑን ነው የማየው። እንግዲህ የትግራይ ተወላጆች በኦሮሚያ ክልል ውስጥ አድገው ተወልደው ያደጉ የትግራይ ልጆች ኦሮምኛ በደንብ ይናገራሉና ያለኝ መረጃ በአሁን ሰዓት ኦሮሞንን በማለት የኦሮሞ ህዝብ ላይ የተለያየ በደል እየፈጸሙ እንዳለ ይነገራል። ከሀገር ቤት የሚመጣው መረጃ ይሄ ነው። እንደው በአምቦ ውስጥ እንደው የትግራይ ተወላጅ ሆኖ የኦሮሞ ህዝብን እያስተዳደረ ያለ አለ? በትክክለኛ ስሙን ይነግሩኝ ይችላሉ? ብዛት ያላቸው ናቸው። ከዚህ ውስጥ ለማጥቃት ያስፈልግ ታፈረ ማሾ የሚባል የትግራይ ተወላጅ በአምቦ ከተማ ከ30 ዓመት በላይ የኖረ ነው እና በየቦታው በየጎዳናው ገብቶ የህዝቡን ምስጢር እያወጣ ብዙ ነገር የሚያደርግ ሌላም የኦሮሞን ታሪክን ለማዛባት ከሚያደርጉት ቀንደኛና ዋነኛው ማሆነው ነው ማጥቃት የሚፈልገው በአንድ ቁጥር። ከዛም አልፎ ለምለም አድጎ የሚባል የትግራይ ተወላጅ ነው። ከዚሁ
አምቦ ተቋም ተብሎ ተራ ነበረው ባሁን ወጣምቦ ዩኒቨርሲቲ በሆነው ሰራተኛ ነበር እና ሲያገለግል እዚህ ጡረታ ወጥቶ እዚህ ያለው ባሁን ወጥቶ የዚህ ጆሮ የሚጠባና ስለ ህዝብ ታሪክ የሚያዛባ ማሆነው ነው በብዛት ማስቀመጥ የሚችለው እሱ ብቻ አይደለም እነዚህ ሁለቱም ለምሳሌ ያህል የተከስኩኝ እንጂ ከ200-300 በላይ የሚሆኑ ናቸው ዜጎቹ በብዛት ይህንን የሚሰሩት ማለት ነው እና ትክክለኛ ከኛ በላይ ቋንቋችንን የሚናገሩ ታሪካችንን የሚያውቁና ያጠኑ ብዙ ነገር ለማድረግ ጥረት የሚያደርጉ ናቸው መልካም ከኦሮሞ ህዝብ ምን ይጠበቃል የኦሮሞ ህዝብ ምን ማድረግ አለበት ይላሉ በመጨረሻ ላይ ያስተላልፉ የሚፈልጉት መልእክት ካለ እድሉን ልስጦት እግዚአብሔር ይስጥልኝ በጣም አመሰግናለሁ ወደፊት ሰፋ ያለ ፕሮግራም እናዘጋጅና ከርሶ ጋራ ለመወያየት ፍቃደኛ ነን ደግመን እንገናኛለን እግዚአብሔር ይስጥልኝ ደህና ይሁኑ በጣም አመሰግናለሁ ሰላም ደስ ባይ Yodu malu kunar karabiti Duga dabra banna duga namangatu Ingni sabako dangala emirganur mata turina ke jirtu kamina rafa kara ko ida tengkap so itufa akagallo reda bilala gadin gadirritamne surabanne ajarana bilbinne na batenya nurajini namne duga angala tule amma viterin mo Gani patule maulani shendu duga to korka takan duga barbadu farado aroni rayate warinde brayenne mata gakkabanna jarri duda sete wa garo benjam ne galana darbune ganim dokuman kapsam mare di rob disman argan ila gamazani lenji bozona rasa Ayeru dukochu madana tigasa zivani ilma ya zivani antara ya dubina mara chawaya Amaya jabana tenya Anane dutuka de karasa nimbani barakana ningate katani tane Anane duga ere gorom sabite Adun jam samate dubdana yala pute Wayo nambade namne erga sirramne Ontoto gajawaran salale bukenya Ulisuma garo na salbane dukenya Tondorata ninda tulukura putume Tuyange sumane mbatu World leaders strong Freedom Nabagotu